ፍርፍር እናፈረፍራለን ማለት ነው። ቆንጆ ፍርፍር ቁርስ የሚሆን ኦኬ። እንግዲህ እዚህ ጋር የተቆላላ እንትን አለኝ፣ ቁሌት ሽንኩርት አለኝ። አብረን እንሰራዋለን ነው። የተቆላላ ነው። አብረን እንቁላሉ ናቸው። ሞቅ ያለ ውሃ ትንሽ ሽንኩርት፣ የተቆላላ ሽንኩርት፣ በርበሬ፣ ዘይትና እንትን አብሮ የተቆላላ ስለሆነ የተቀመጠለት እዚህ ጋር ትንሽ እንትን ጨምርበት። ትንሽ የተፈጨ ነጭ ሽንኩርት አለ፣ አላበዛም፣ ትንሽ ነው የማደርግበት። ይሄ ደግሞ ትንሽ በእንትኑ በኩከር ቋንጣ የሰራሁት ነው። ይኸውላችሁ እንትን ቋንጣ ስትፈልጉ ኩከር ላይ አድርጋችሁ ከትፋችሁ ሆነ የምትፈልጉትን ይሄንን አብራችሁ አድርጋችሁ ክትፍ አድርጋችሁ እዛ ጨምሩት፣ ቋንጣ ይሆናል ማለት ነው። በጣም ቆንጆ ነው፣ ይጣፍጣል። ትንሽ የተፈጨ ኮረሪማ አደርጋለሁ ከዚህ ላይ ቻትና ትንሽ ብዙ አይደለም እኔም ጨምራለሁ። ተጨመራችሁ እናንተ በደንብ መጨመር ትችላላችሁ። ትንሽ የተፈጨ ብላክ ፔፐር አደርጋለሁ ትንሽ ውሃ ጠብ እያደረጋችሁ ትኩስ ውሃ እንደዛ አብራችሁ ሽቀታሉ። አይነ ተቆላል ተበርበሬው ከነዚህ ጋር አብረን እንቁላል ከቋንጣው ጋር ትንሽዬ ቅቤ አደርጋለሁ። እንደዛ አብራችሁ ከቁሌት ጋር ስታማስሉት ቆንጆ ይሆናል። አብሮ ጨው ትንሽ እናደርጋለን አብረን ኦኬ። ትንሽ ጨው እንቀምሳለን። ትንሽ ያስፈልገዋል። ይሄን ጠብ እያደረጋችሁ ምክንያቱም ቂጡ እንዳይጸብ ውሃ ጸብ እያደረጋችሁ የፈላ ውሃ ጸብ እያደረጋችሁ ትንሽ ነው የቀረው። እንግዲህ አሁን እንጀራችንን ጨምረን የምናፈርፈው ይሆናል። ይሄ በደንብ ከተቆላላ በኋላ ውሃችንን ትንሽ እንከልስና ለፍርፍራችን የሚበቃ ማለት ነው። አሁን ይበቃ ይመስለኛል ውሃው። ትንሽ ተክተክ ካለ በኋላ እንጀራችንን ማለት ነው የምናፈርፈው። እዚህ ጋር እንቁላል አለኝ።
እስከ ደረሰ ይመስላል። እንቁላል የተቀቀለ እንቁላል እንጨምርበታለን። ለፍርፍር የተቀቀለ እንቁላል በጣም ጥሩ ነው። ታያችሁ። እንደዚህ ጨምራችሁ አብራችሁ ትንሽ ታቁላላችሁ። በኋላ ትንሽ በርበሬ እንዳይል ይረዳዋል። እዚህ ጋር እንጀራ አለኝ። ራሴ የጋገርኩት እንጀራ ነው። በቤት የተጋገረ እንጀራ ይኸውላችሁ እንዴት እንደሚያምር አያችሁ። ራሴ ነኝ የጋገርኩት በቤት እንጀራ። እሱን ነው የማፈረፍረው። እንደዚህ ነው ትኩሱን ሳፈረፍር ደስ የሚለኝ። እናንተ አቀዝቀዛችሁ ቆርጣችሁ ማድረግ ትችላላችሁ። እንደዚህ በአይኑ ስታረጉት በደንብ አድርጎ ይገባል። ቅቤው ምኑ ቅባቱ በውስጡ ስለሚገባ ቆንጆ ነው። እንደዚህ ያችሁ በደንብ ሳታማስሉት እንደዚህ ዝም ብላችሁ በደንብ ካማሰላችሁ ፍርፍር ይላል። የቤት እንጀራ ስለሆነ እንዳይያዝባችሁ እንዴ ሳይቆራረስ ነው ማርሰው ማለት ነው። እንግዲህ እነዚህ እንትን ፍርፍር የኢትዮጵያ ፍርፍር ማለት ነው። በደንብ አድርጋችሁ በቤት እንጀራ ሰርታችሁ የደረቀውን አብራችሁ እንደዚህ ራስ እንዴ በጣም ካማሰል ነው ይቦካል። ስለዚህ እንዳይቦካብን ተጠንቅቀን እንደዚህ ነው የምናደርገው ማለት ነው። ከዛ እሳታችንን እናጠፋለን። አያችሁት እንዴት እንደሚያምር። ይሄንን ክድን ታረጉና ትንሽ ወደ ቀዝቃዛ ቦታ ፈቀቅ ታረጉታላችሁ ማለት ነው። ወላው ላይ መቆየት የለበትም ምክንያቱም እንዳይቦካ ማለት ነው። እሺ አሁን ጨርሰናል። እንግዲህ እዛ ምንድነው የምናደርገው እንበላለን ማለት ነው። ሳለ አድርገን በሚቀጥለው እስከምንገናኝ ድረስ እንደዛ አድርጋችሁ ሞክሩ። ላይክ እና ሰብስክራይብ አድርጉልኝ። ያላችሁን አስተያየት ደግሞ ንገሩኝ። ተባረኩልኝ።